መዝሙሩን የጻፈችው ቤት ተዘራ ነች። ከዛይ ሙሴ፣ መስፍን ጉቱ፣ እንዳለ ወልደ ጊዮርጊስና ቤት ተዘራ ዘማሪዎች ናቸው። አባካኙ ልጅ ሉቃስ 15:32 ይላል። በሉቃስ ወንጌል ምዕራፍ 15 ቁጥር 32 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። አንድ አባት ሁለት ልጆች ነበሩት። ታናሹም አባቱ ቁጥሩ 32 አይደለም፣ ቁጥር 11 እና 12 ነው። እንዲህም አለ፣ አንድ ሰው ለልጆች ነበሩት፣ ከእነርሱም ታናሹ አባቴ ወይ ገንዘብ እያለ ይቀጥላል እና 32 መጨረሻው ነው። ዳሩ ግን የሚለው ማለት ነው። በጣም በሚያሳዝን ሁኔታ ለምን ኮሜርሻል እንደመጣ አይዶን ነው መምጣት አልነበረበትም። እንግዲህ እዚህ ጋር ቤቲ 139,000 ሰብስክራይበርስ አላት ይላል። 287,000 ሰዎች አይተውታል እና አስፈላጊ አይደለም። አሁን እንደገና መጣ ሌላ ነገር። አሁን ስኪፕ መንካት አለብኝ። እሺ መስፍን ጉቱ ነው። ጋሽ በቄ እንግዲህ አባት ናቸው። እና በሙቪ መልክ መሰራቱ በጣም ቆንጆ ነው፣ ደስ ይላል። እንግዲህ አባካኙ የተባለው ልጅ ወደ ቤቱ እየናፈቀ ይታያል። አሪፍ ነው እና ትልቅ ጠባሳ ጭንቅላቱ ላይ ማለት ፊቱ ላይ በቃ መሄዱ ነው። ልቀቀኝ። ኦኬ ቆረጠ ማለት ነው። ወደ ልቡ በሚመለስበት ጊዜ ይላል እግዚአብሔር ቃል። በጣም ደስ የሚል ነገር ነው። ቁጥር 17 ወደ ልቡም ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በራብ እጠፋለሁ። ኦኬ አንድ ካየሁት አስተያየቶች እዚህ ጋር አባት ያሉበት ቦታ በጣም የተረፋቸውና በጣም ቆንጆ ቤት ውስጥ የሚኖሩ መሆናቸው ምናምን ከብልጽግና ወንጌል ጋር የተያያዘ ነው። ይሄ አሳማኝ የሆነ ሙግት አይደለም። ምክንያቱም ሉቃስ 15 ላይ ያለው ሰውዬ ገበሬ ነው። ሲምፕል የእስራኤል ገበሬ ነው እና ሀብታም ሊሆን ይችላል፣ ሀብታም ላይሆን ይችላል፣ ግን የሚያወርሰው ነገር አለ እና ይሄ ገጠርም ሊቀረጽ ይችላል፣ ከተማ ውስጥ ሊቀረጽ ይችላል። ጀስት ዳዝንት ማተር እና አሳማኝ ትርጉም አይደለም። አባካኙ ቤት ተዘራ ክርስቲያን ሚውዚክ ጎስፔል ሚውዚክ 2025 5 months ago ከ5 ወር በፊት የተጫነው። መስፍን ጉቱ ደግሞ መጣ። ቆንጆ ነው ድምፁም ሙዚቃውም አሪፍ ነው። ግን አባትየው አዝኗል፣ ትልቅየው ተናዷል እኔ እያለሁ ብሎ ማለት ነው። እዚህ ጋር እንግዲህ የአባትየው ማዘን ታላቅየውን
የበለጠ ያነሰ ከታላቅዬ የበለጠ ታናሽዬውን ወዶት ሳይሆን በመሄዱ ምክንያት ነው። እንግዲህ ይሄ እንዳለ ነው። ቤቲ ተዘራ ገና ልጅ እያለች በጣም ደስ የሚልና የሚባርክ በካሴት እያለ ባለቤቴ ከኢትዮጵያ ልካልኝ ነበረ የሰማሁትና መዝሙሮቿ በጣም ይባርኩኛል። እንግዲህ ኦኬ መጣ። አባትየው እየሮጡ ነው ሊቀበሉት። አሁን አጨራረሱ ነው እንግዲህ ኩዌሽን የፈጠረው። ምክንያቱም ጌታ ኢየሱስ ክርስቶስ ታሪኩን አልጨረሰው። ግን ታሪኩ ለምንድን ነው የተነገረው? እንግዲህ ምዕራፍ 15 ቆይ ቦሊሞን ቀንሰው ምዕራፍ 15 ጀምር ምን ይላል? ቀራጮችና ኃጢአተኞች ሁሉ ሊሰሙት ወደሱ ይቀርቡ ነበረ። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከእነርሱም ጋር ይበላል ብለው እርስ በራሳቸው አንጎራጎሩ። እንግዲህ እነሱ ይኸው በጣም በሚያሳዝን ሁኔታ እንደገና መሀል ላይ ደግሞ ሌላ ማስታወቂያ መጣ። ይህ በጣም ትክክል ያልሆነ ነገር ነው። ማለት እንደነገርኳቸው አሁን እዚህ ጋር 287,000 ሰው አይቶታል ይላል። however ይሄ ነገር ሙሉ ቢሆን እንደ ጌታ ፈቃድ ሚሊዮንም ሊሄድ ይችላል እና እኔ እንጃ። እኔ ኮሜንት ታች አድርጌ አንድ ሰው ገንዘብ መስራት አለባቸው ፕሮዲውሰሮቹ የሚል ነገር ተናገረ። it just doesn't make sense። አሁን እንዳለ ውበቱን መልእክቱን ሁሉ ያቋርጠዋል። ለኔ እንግዲህ እኔ I'm not interested። አሁን ከፍተኛ ግብዣ ተዘጋጅቷልና ይሄንን የተረቡ ሰዎች አሉ which is totally fine። በዚህ ዘመን ኮንዲሽን ነው ቶክሲዶ ምን ለብሶ እንግዲህ የመጣው ማለት ነው። እና ምን ችግሩ ምንም አይደለም፣ ችግር የለውም። እንደገና ፐርሰናሊ ከተዋናይ ከሆኑት ጋራ ማያያዝ ምናምን ራሱ ትክክል አይደለም። ስለዚህ ታላቅየው ተናደደ። ኤኒሃው ጌታ ኢየሱስ ክርስቶስ እንግዲህ ሶስት ምሳሌዎችን ነው እዚህ ጋር ከ1 እስከ 32 የተናገረው። አንደኛው 100 በግ ያለው አንዱ በግ ቢጠፋ ብሎ የተናገረው ነው ማለት ነው። አንዱ ሲያገኘው ይደሰታል ነው። እንደገና ደግሞ 10 ድሪም ያላት ደግሞ አንዷ ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኛ ጥቃ የምትፈልግ ሴት ማለች ማለት እግዚአብሔር የጠፉትን ኃጢአተኞችን ይፈልጋል ነው እንግዲህ the moral of the story የጠፋው ልጅ የሚለው። አሁን አባትየው እንግዲህ እየመከሩት ነው። እና ቤቲ ትባርከኛለች። ግን አጨራረሱ ነው አሁን እንግዲህ ጥያቄ የፈጠረው። ኔሰሰርሊስ አሁን እዚህ መዝሙር ላይ ባለቀው ሁኔታ ያልቃል ወይ? ላያልቅ ይችላል። አባትየው ከተናገረ በኋላ አንጠልጥሎ ነው የተወው ጌታ ማለት አጨራረሱ በጣም ደስ ይለኛል። ኢቨን በዚህ መልክ ላያልቅ ቢችልም ሞስት ላይክሊ እንዲሁ የሚያልቅ አይመስለኝም። ይሄ ተታርቀው ነው ይላል፣ አንድ ላይ ሆኑ ነው የሚለው። ጆን መካርተር ለምሳሌ ፈሪሳዊ አርጎ ስለሚቆጥረው አባቱን ገደለው ብሎም ጨርሰው። ሁለቱም ኤክስትሪም ናቸው ለኔ። እኔ ያው መጨረሻው በጣም ደስ ይላል። አሪፍ ትራክ መጣ።
በጣም ቆንጠኞች ናቸው። ደስ ያምርባቸዋል። ያው ቤቲም ብትሆን ረታም አለ እንግዲህ ኮንዳክተሩ ወንድማማቾቹም እንግዲህ ሪኮንሳይል አድርገዋል፣ ተታርቀዋል። አጨራረሱን በጣም ወድጄዋለሁ።